በግንባር ተጋድሎ እያደረገች የተሰዋችው የምስራቅ መስራቱን ለማሳየት ያክል ነው። እንግዲህ እዚህ ጋር እንደምታዩት ከላይ በኩል 3.65 ሜጋባይት ያህል ሰርቶልኛል። እናንተም እንደዚህ ያደረጋችሁ ሸርቶ ቪዲዮ ማየት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ተከታተሉኝ። የአፕሊኬሽኑን ስም፣ አፕሊኬሽኑን አጠቃቀም ሙሉ በሙሉ አሳያችኋለሁኝ። ምንም ፋይል አይጠይቅም፣ ምንም ልፋት አይጠይቅም። ኮኔክት ብቻ ነው። አብራችሁን ቆዩ፣ አሳያችኋለሁ። ስንመለስ እንግዲህ አፕሊኬሽኑ ቀጥታ ከፕላይ ስቶር ላይ ታገኙታላችሁ። ኖ ቪፒኤን ይባላል። ከምስሉ ላይ እንደምታዩት ኖ ቪፒኤን ይባላል። እንግዲህ ይሄ ቪፒኤን በኢትዮጵያ ልጆች የተሰራ ይመስለኛል። አማርኛ ነው። እኔ ስልክ ላይ ምናልባት እኔ አማርኛ ስልክ ስለሚያነብ ነው። እናንተም እንግዲህ እዚህ ጋር ምንድነው የምታረጉት? ቀጥታ መጀመሪያ ኖ ቪፒኤን ብላችሁ ከፕላይ ስቶር ላይ ታወርዱታላችሁ። እንግዲህ እዚህ ጋር እናንተ ምንድነው የምታረጉት? ኤርፕላይን ሙድ ምናምን አያስፈልግም። ዳታ ኦን ኦፍ እያደረጋችሁ እዚህ ጋር እኔ አሁን ስለተገናኘልኝ ነው ግንኙነት አቋርጥ የሚለውን ኮኔክት ትሉታላችሁ። እንደምታዩት አሁን የኔ እዚህ ጋር ከላይ በኩል 717 ባይት ምናምን እየቆጠረ ነው። 4.11 ሜጋባይት እየቆጠረ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ሁሉ ጊዜ እንደዚህ አይነት ቪዲዮ ስለምለቅ ቀጥታ የምለቀው ቪዲዮ እናንተ ጋር ይደርሳል።